ስላገኘሁ በጣም ደስ ብሎኛል። አላህ ይጠብቅህ። እኔም አብዱልባሲጥ በልጦን የተሻለ አሁንም በልጦናል። ውስጥ በጣም ነው ሐቂቃ ልጆቼን ማይ ነው ይመስለኝ እነ እስማኤል ጋር ብቻ ሳይሆን ወጣ ብላ ደግሞ ኢንተርናሽናሎቹ ልቆቹ መድረኮቹ ላይ ትወጣለህ። ኡስታዝ ጋር መገናኘቱን በጣም እመኝ ነበር። እንግዲህ አወራን እንደዚህ ስላገናኘኝ በጣም ደስ ይላል። በፈለክበት ያለ ቀጠሮ እኔን ከፈለከኝ በማንኛውም ጊዜ ታገኘኛለህ። ሐቅ አለብንና ማለት ነው። አብዱልባሲጥ ሌላ ማንኛውም የሚያስፈልገው ነገር ለማሟላት ዝግጁ ነኝ እኔ። አብዱልባሲጥ ምንድነው የምትፈልገው? ለዳዋው የሚያስፈልግ መስቲ ስለመጣህ ደስ ይለኛል። እኔ ነበርኩ መጥቼ መዘየር የዱዓችን ውጤት ስለሆንክ እነሱ ደግሞ እኛ የመረጥናቸው 70 ሽማግሌዎች ካንተ ጋር እንዲሄዱ እንፈልጋለን አሉ። ሄዱ። ፈቀድ ሰአሉ ሙሳ አክበር ሚን ዛሊክ በየቀኑ ማርስ በየቀኑ መንናሰላ አረንዶ ሽንኩርቱንም ምስሩንም ምኑንም በቃ ከምድር የሚበቅሉትን አላህ እንዲያወጣልን ለምንልን አመት ያቆረፈኩ እንደገደለው ነው። አው ከለራችን እንመሳሰላለን ግን ይሄ ጥቁር መበላት አለበት አለ። ስለ አካዳሚክ አላህ ቂያማ ቀን ይጠይቃል። አንድነት ኃይል አይደለም ይቅርና እነሱ አርዘለል ኡሙር ላይ ደርሰው የነሱን ሰገራ ሲጠርግ ገማኝ አፈይ ማለቱ ራሱ ያንን ተፈልጎበት ነው ብሎ ኢብኑ አባስም ተርጉሞ ማሻአላህ ሐቢቢ السلام عليكم ورحمة الله وبركاته. الحمد لله. الباسط ما شاء الله كم بكال التقنية المرل بجمرة جزيرة. ما شاء الله حديث له دعوان ديث له ما شاء الله. እንግዲህ ኡስታዝ አብዱልባሲጥ ሚዲያ ላይ እንዳየው በጣም ጎበዝ ተስፋ ከምንጥልባቸው ታዳጊ ዱዓቶች መካከል ነው። እንግዲህ እንደ ቁድዋ ለክ እንደ ሞዴል ደግሞ እናንተን ኡስታዝ ያሲንን ኡስታዝ በድርን እያየ ነው ያደገውና አንተን ማግኘት ይፈልጋል። በጣም በተደጋጋሚ እንትን ብሎናል። ከኔም ጋር አንድ ፕሮግራም ሰርተን ነበርና ዛሬ እንግዲህ ይዘነው መጥተናል። ስለተገናኛችሁ እኔም በጣም ደስ ብሎኛል። እንዴት አገኘው አብዱልባሲጥን? አይተኸዋል ወይ ሚዲያ ላይ? አንተ ፕሮግራም ላይ ነው ያየሁት እና የሆነ መቅጣ ላይ ቲክቶክ ላይ ይመስለኛል ያየሁት። ሐቂቃ በጣም ነው ደስ ያለ ሙዕጀቤ በጣም ደስ ካለ ከገረሙኝ ደስ ካሉ ነገሮች ውስጥ ነው። እንደዚህ ሀገር ለኢትዮጵያ ዳዕዋ ሂደት ውስጥ ከልጅነታቸው ዳዕዋን ክህሎት አድርገው